ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ክቡራን የመንግስት የስራ ኃላፊዎች፣ የኢንስቲትዩቱ በተለይ አስተማሪዎች፣ ወላጆች እንዲሁም ደግሞ የነገ የዛሬ ተማሪዎች፣ የዛሬ ህጻናት፣ የነገ ተመራማሪዎች፣ አገር ተረካቢዎች ሁላችሁም በእንደዚህ አይነት መድረክ በመገናኘታችን እና ደግሞ ልጆቻችሁን ክረምቱን ሳይወዝኑ ስራ ሳይፈቱ የተለየ ትምህርት ገብይተው ትምህርት ቤታቸው ሲሄዱ እኛ ይሄን ተምረናል፣ እናንተም በዚህ ጉዳይ ላይ በሚቀጥለው እድላችሁን ሞክሩ፣ መማር አለባችሁ ብለው እንዲያስተምሩ የሚያደርግ ትልቅ ትምህርት ነው። እኛም የሰማናቸውና ልጆች በዚህ እድሜያቸው በዚህ ጊዜያቸው እንደዚህ አይነት እድል ማግኘታቸው እጅግ በጣም የሚያስደስት ነውና ሁላችሁም ለዚህ ያደረሳችኋቸው ወላጆችም ተንከባክባችሁ ለላካችሁ እንዲሁም ደግሞ ክቡር ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ክቡራን የመንግስት የስራ ኃላፊዎች፣ የኢንስቲትዩቱ በተለይ አስተማሪዎች፣ ወላጆች እንዲሁም ደግሞ የነገ የዛሬ ተማሪዎች፣ የዛሬ ህጻናት፣ የነገ ተመራማሪዎች፣ አገር ተረካቢዎች ሁላችሁም በእንደዚህ አይነት መድረክ በመገናኘታችን እና ደግሞ ልጆቻችሁን ክረምቱን ሳይወዝኑ ስራ ሳይፈቱ የተለየ ትምህርት ገብይተው ትምህርት ቤታቸው ሲሄዱ እኛ ይሄን ተምረናል፣ እናንተም በዚህ ጉዳይ ላይ በሚቀጥለው እድላችሁን ሞክሩ፣ መማር አለባችሁ ብለው እንዲያስተምሩ የሚያደርግ ትልቅ ትምህርት ነው። እኛም የሰማናቸውና ልጆች በዚህ እድሜያቸው በዚህ ጊዜያቸው እንደዚህ አይነት እድል ማግኘታቸው እጅግ በጣም የሚያስደስት ነውና ሁላችሁም ለዚህ ያደረሳችኋቸው ወላጆችም ተንከባክባችሁ ለላካችሁ እንዲሁም ደግሞ ከምንም በላይ ህጻናት የነገዋን ኢትዮጵያ ሀገር ተረካቢዎች ትልቅ ተስፋ በቴክኖሎጂው ዘርፍ አጭራችሁብናልና ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን በድጋሚ ለማለት